አንድ ጥያቄ ልጠይቃችሁ። እናንተ ሶሻል ሚዲያ ላይ የምትከታተሏቸው ሰዎች፣ እናንተ ፎሎ ያደረጓቸው ሰዎች ምን አይነት ናቸው? እስኪ ራሳችሁን መርምሩት። እስኪ ራሳችሁን ጠይቁ። እስኪ አካውንታችሁን አሁን ገብታችሁ እዩት። ምን አይነት ሰዎች ናቸው እናንተ የምትከታተሏቸው? እነዛ ሰዎች ምን አይነት ኮንተንት ነው እየሰሩ ያለ? እውነት ለመናገር እናንተ ከምትፈልጉት፣ እናንተ ከምትመኙት፣ እናንተ ድሪም ከምታደርጉት ህይወት ጋር ይሄድላችኋል ያ ኮንተንት? በፍጹም አይደለም። ኢትዮጵያ ውስጥ በነገራችን ላይ ብዙ ፎሎወር ያላቸው ሰዎች ኔጌቲቭ ነገር የሚሰሩ ስለ ዘረኝነት፣ ስለ ጥላቻነት፣ ስለ ጎጠኝነት ተሳዳቢ የሆኑ ሰዎች አካውንት ብታዩት በኢትዮጵያ ከማንም በላይ ትልቅ ፎሎወር ያላቸው ናቸው። በነገራችን ላይ ይህ ምንድነው? የኛው እንትን ነው፣ የኛው ውጤት ነው። እኛ የሚጠቅመንን ሳይሆን እያየንና እየተመለከትን ያለን ጀስት ፎር ዘ ሰከንድ ፎር ዘ ሚኒት የሚያስደስተን ነገር ብቻ ነው እያየን ያለን። እስኪ ምን አለ ብላችሁ እስኪ እናንተ ፎሎ ያደረጋችኋቸውን አካውንት ገብታችሁ አሁን ቸክ አድርጉና ኮሜንት ላይ ምን አይነት ኮንተንት እያያችሁና ምን አይነት ሰዎችን ፎሎ እንዳደረጋችሁ አሁኑኑ ኮሜንት ሜሴጅ ላይ ድሮፕ አድርጉልኝና እንየው።